ይኸውላችሁ ዛሬ የመጣሁት ለልመና ነው። እባካችሁ ጥርሳችሁ እንደዚህም ሆነ አለያም እንደዚህ ዋነኛ ምክንያቱ የጥርስ ንጽህና ጉድለት ነው። እባካችሁ የጥርስ ሳሙና ካንሰር ያመጣል፣ የጥርስ ሳሙና እንደዚህ ነው፣ የጥርስ ሳሙና እንደዚህ ነው ብሎ ከመናገር በምንም መንገድ አድርጉት፣ ጥርሳችሁን አጽዱት። ይኸውላችሁ ጥርሳችሁ የሚቦረቦረውም፣ ጥርሳችሁ ቀለሙ የሚቀየረውም፣ ጥርሳችሁ የድድ መሸሽ የሚያጋጥመውም፣ ጥርሳችሁ የሚነቃነቀውም፣ ድዳችሁ የሚደማውም አብዛኛውን ፐርሰንት የሚወስደው የጥርስ ንጽህና ጉድለት። የጥርስ መጎዳት የአፍ ውስጥ ችግር መነሻ ምክንያቱ የጥርስ ንጽህና ድክመታችን ነው። የጥርሳችሁ ጤንነት የሚወሰነው በጥርስ ንጽህና ችሎታችሁ ላይ ብቻ። አንድ ጥሩ ግንዛቤ ያለው የሚባል ሰው አንዳንዷን የጥርሱን ክፍል ስታዩት ንጹህና ጥርት ያለች ናት። አመጋገባችንና የጥርስ ንጽህና አጠባበቃችን አብሮ እስካልሄደ ድረስ አንድ ሰው በተመገበው ልክ ግን ጥርሱን የማጽዳት አቅምና እውቀቱ ደካማ ከሆነ የጥርስ ጤንነት ውጤቱ በዛው ልክ ነው። ይኸውላችሁ ራሳችሁን ከድሮ ሰዎች ጋር ወይም ቀደም ካሉ ሰዎች ጋር አታወዳድሩ። ምክንያቱም ከዚህ በፊት የነበሩ ሰዎች አብዛኛውን ጊዜ የሚመገቡት ጥርስ የሚያጸዳ እንጂ ጥርስ የሚጎዳ አልነበረም። ምናልባት ከዚህ በፊት የነበሩ ሰዎች የስንዴ ዳቦ ይበሉ እንደው ዛሬ ኬክ እንበላለን። ምናልባት ከዚህ በፊት የነበሩ ሰዎች ሸንኮራ አገዳ ይበሉ እንደሆነ እኛ ዘንድሮ ደግሞ ስኳር እንቅማለን ወይም ስኳር ያለው ነገር በሙሉ እናግበሰብሳለን። በዚህ ሁኔታ ላይ ታዲያ የጥርስ ጤንነት ይኸውላችሁ ጥርስ እንደ ዕቃ ነው። አንድ የምትወዱትንና ወዳችሁ ፈቅዳችሁ የገዛችሁትን ዕቃ እስከተንከባከባችሁት ጊዜ ድረስ ለረጅም ጊዜ ያገለግላል። ነገር ግን እንደ ነገሩ በያዛችሁት ቁጥር ያ ዕቃ በአጭር ጊዜ ውስጥ ይሰበራል፣ ይቆሻል፣ ይዝጋል፣ ይበላሻል፣ ይጣላል። ሰው ሰራሽ ጥርስ የዚህን ያክል ዋጋ አውጥታችሁ የምታሰሩትን ያክል የተፈጥሮ ጥርሳችሁን ደግሞ ዋጋ አውጡለት። መተመን የሚቻል አይመስለኝም። ይመቻችሁ ለማለት